ፖለቲከኛ እንዲፈጠር ማበረታታት ያስፈልጋል። በጣም ጥሩ። ሲቀጥል ባሳለፉት የፖለቲካ ህይወት እንግዲህ ፖለቲከኛ ሆነው በፖለቲካው መሳተፍ ጠንካራም ደካማም ጎን ይኖረዋል። ጠንካራ ብለው ጠንካራ ጎኑን ቢዘረዝሩ እንደዚሁም ደካማ ጎኑን ቢዘረዝሩ። ፖለቲካ ላይ መሳተፍ ማለት ፖለቲከኛ መሆን ማለት ባይዘ ንግድ ማለት አይደለም። የግል ፍላጎትን ማሳካት ማለት አይደለም። የህዝብ መስዋዕትነትን ቢሆን ከፍዬ በሀገር ላይ ለውጥ አመጣለሁ ከሚል ዓላማ የሚነሳ ነው ፖለቲከኛነት። ከዚህ አንጻር ፖለቲከኛ እንዲፈጠር ማበረታታት ያስፈልጋል። አሁን ባለ ነባራዊ ሁኔታ ለምሳሌ እዚህ ሀገር ፖለቲከኛ ሆኜ ቤተ መንግስት ግባ ብለህ የምታስበው የምትመኘው ቦታ አለ። መሪ ሆኖ መኖር መፈጠር ማለት በጣም ልስቃ ያለ ነው። ከዚህ አንጻር ፖለቲካ ውስጥ እንዲሳተፍ ማበረታታት ማለት ጀግናን መፍጠር ነው። መሪ ትፈጥራለህ። ሌላው ደግሞ መሪው ደግሞ ለውጥ ያመጣል። ስለዚህ ፖለቲከኞች መኖራቸው ነው የአፄው ስርዓት በደርግ መንግስት ተለውጦ ቢያንስ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የመሬት ባለቤት የሆኑት። እንደዚሁም የደርግ መንግስት በኢህአዴግ ስርዓት ሲለወጥ ነው መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ትልቅ ለውጥ ያመጡት። የእኛን ስልጤቱን ጨምሮ የተፈጠረው ያ የለውጥ ንቅናቄ ነው። ስለዚህ ፖለቲካ አስፈላጊ ነው። ደካማ ጎኑ ምንድን ነው? ፖለቲከኛ ሆነ ስትሳተፍ በገዢ ፓርቲ ቢሆን አሁን እስካሁን ባለው የሀገራችን ስርዓት ለፖለቲከኞች ዋስትና የሚሰጥ ህግ ፖለቲከኞች ራሳቸው አላበጁ። ምንድነው መርህ ላይ ተመስርቶ አንድ ሀገር የአንድ የፖለቲካ መሪ ከዚህና ያክል ዓመት በኋላ ስልጣን ይለቃል የሚል መርህ የለም። ይሄ ባለመኖሩ መሪዎች አንደኛ ሲሰደዱ ነው የምታየው። ጠቅላይ ሚኒስትር መለስ ዜናዊ ያለ እረፍት ነው የሞቱት። አሁን ያለው መንግስት ደግሞ አሁን መርህ ላይ ተመሰረተ ነገር ስለሌለ ዕጣ ፈንታው ምንድነው የሚለው ነገር ዲሞክራሲ መገንባት ነው። መርህ ላይ ተመስርቶ የስልጣን ሽግግር ማሳካት ነው። ይሄ ችግር ደግሞ ያለው በገዢ ፓርቲ ብቻ ሳይሆን በተቃዋሚ ፓርቲዎችም እንደዚሁ ስልጣን በዚህ ጊዜ ይለቃል የሚል መርህ የላቸው። ከዚህ አንጻር ፕሮፌሰር በየነ ጠንካራ ፖለቲካ ባለሙያ ናቸው። ሊቀመንበር ሆነው ነው የሞቱት። ዶክተር መረራ ጉዲናም ታዋቂ ፖለቲከኞች ናቸው። እሳቸውም በዚህ ልክ ነው ሊቀመንበር ሆነው ያሉት ከ20 በቅርቡ ጊዜ ነው ፕሮፌሰር ብርሃኑ ነጋ ከ27 ከምናምን ዓመት በኋላ ስልጣን የለቀቁት። ያን በጣም ተአምሮ ነበር የሚታየው። በተረፈ በተፎካካሪ ፓርቲዎችን በኩል ሲጎዱ ነው የሚታየው። ለምሳሌ በ37 ምርጫ አካባቢ ብርቱካን ሚደቅሳ የምትባል ታዳጊ 2 ጊዜ ነው የዕድሜ ልክ እስራት ተፈረደባት። ዶክተር ብርሃኑ ነጋ መጀመሪያ የዕድሜ ልክ እስራት ቀጥሎ የሞት ፍርድ ተፈረደባቸው። ቀጥሎ ፕሮፌሰር አስራት የልብ ብቸኛ ቀዶ ጥገና ሐኪም በመለስ ዜናዊ ጊዜ ያው የስርዓት ምህረትን ስለማያውቅ ትንሽ ሕክምና ነው እስር ቤት ላይ እንዲሞት የተደረገው። ስለዚህ በሀገር ፖለቲካ ላይ ሊሳተፍ የወጣ ሰው አንዳንዴ ሀገሩንም ጭምር ያጣል። ለምሳሌ አሁን በዚህ ለውጥ ላይ ትልቅ አስተዋጽኦ አድርጓል የተባለው ጀዋር መሐመድ በአሁኑ ሰዓት አሁን ካለው ስርዓት ጋር ተላትሞ መርህ አልባ ስለሆነ አሁን ሀገሬን ይሄ መንግስት ካልወደቀ በስተቀር አልገባ የሚል ተስፋ ቆርጦ ውጭ ሀገር ሆኖ የሀገሩን ክብር እያዋረደ እየተሳደበ ነው። ልደቱ አያሌው የምትሰጥ እንደውም እስካሁን ድረስ ዘር የለኝም ነው የሚለው እሱ። ደጓ እንዳርጋቸው የጠቅላይ ሚኒስቴሩ እንደዚሁም አማካሪ ሆኖ አገሩን ሲመራ ይኖረ አሁን ደግሞ ያው ሚዲያ ላይ ተጥሎ የሀገር ክብር በሚነካ መልኩ ሲሳደቡ ይላሉ። ይሄ መንግስት ካልወደቀ በስተቀር ብቻ ኢትዮጵያንም አተናል የሚል ቁመና ላይ ተስፋ ቆርጧል። ስለዚህ እንደዚህ አይነት አገርህን ጭምር ያሳጣል። አገርን ማጣት በምን ነገር የሚለወጥ ነው ብዬ አላስብም። ስለዚህ በዚህ መልኩ ፖለቲካ ዋጋ ያስከፍላል። ይሄን የሚያስከፍለው ዋጋ መፍትሄው ምንድነው ሲባል ያሳስበኛል። ጥሩ መፍትሄ ቢሆነው አንደኛ ክቡር ጠቅላይ ሚኒስትር ዶክተር አብይ ያደረጉት ጥረት በጣም ጥሩ ነበር። መጀመሪያ ስልጣን ሲይዙ በውጭ ሀገርም ሆነ በሀገር ውስጥ ላሉ ተቃዋሚ ፓርቲዎች ምህረት አድርገው ወደ ሀገር ውስጥ እንዲገቡ ስማቸው ከተቃዋሚነት ወደ ተፎካካሪነት በምርጫም ባያሸንፉ በሀገር ጉዳይ ያገባኛል ብሎ ስልጣን ሁሉ እስከ ማጋራት የደረሱበት ሁኔታ
ጥሩ መፍትሄ ነው ብዬ አስባለሁ። ስለዚህ ቀጣይም ቢሆን መንግስት ይሄ ሀገር በተሻለ ሁኔታ መንግስታዊ ስርዓት በቀላሉ የሚፈርስ ሀገር ስላልሆነ የራሱን ስርዓት እያጠናከረ እነዚህ ሰዎች ተስፋ እንዳይቆርጡ ምህረት እያደረገ አሁን መንግስት የግድ ካልፈረሰ በስተቀር ሀገር ውስጥ አንገባ የሚለው ተስፋቸውን እንዳይጨልም ያው መፍትሄ ይቅርታ እያደረገ በተለመደ መልኩ እኔ በዛ መረገድ በጣም ማደንቃቸው የትግራይ ክልል መሪዎች ከህገ መንግስት ውጭ ወጥተው ሀገር እንዲፈርስ ካደረጉ በኋላ ኢቭን ምህረት ነው ሲያደርጉ ያለው። ስለዚህ ይሄ ነገር የመንግስት በሳል አመራር ስለሆነ ይሄ ነገር መቀጠል አለበት ያስባለው። በተረፈ በዘንድሮ ምርጫ ሳየው ተቃዋሚዎችን በማበረታታት አንዳንድ ቦታዎችን ለተቃዋሚዎች እስከመልቀቅና ራሳቸው ተቃዋሚዎች እርስ በርስ እንዲወዳደሩ ያደረጉበት ነገር ትልቅ ማበረታታት ነው። ስለዚህ በዚህ መልኩ ፖለቲከኞችን እንዲፈጠሩ ማድረግ ለሀገር ሚዛንነቱን ጠብቆ ሀገር ለመምራት ወሳኝ ነገር ስለሆነ አሁን መንግስት የሄደ ወደ ሰፊ ለመሆን እያደረገ ያለው ነገር የበለጠ እያሰፋ መሄድ አለበት።